በአጠቃላይ እኔ ላይ ኢንቨስት እንዲያደርግ መፍቀድ ይኖርብኛል ብያለሁ። ስለዚህ አንቺ እያሰብሽ ያለሽው አዳምና ሔዋን አትብሉ ከተባሉት ፍሬ በመብላታቸው ሳይሆን ሔዋን ከእባቡ ጋር ተኝታለች ብለሽ የምታስበው? ሔዋን ከዲመን ጋር ከሳጥናኤል ጋር የነበራት ኮሚኒኬሽን መብል ብቻ አይመስልም። ከእባቡ ጋር ተኝታ፣ ስለዚህ አዳም ሔዋን ሲያገኛት ልጃገረድ አልነበረችም ብለሽ ነው የምታስበው? መጽሐፍ ቅዱስ ላይ የምታገኛቸው በኩር ልጆች በአጠቃላይ ከዲመን እንደተወለዱ የሚያስቡ አሉ። እኔን ሀሳብ እጋራለሁ። ምን ያስታውቃል? ብሪፍ ማድረግ አለብሽ። ጋድ ኢዝ ናት ፌር ጋድ። ሚዛናዊ ካልሆነ እንቅላቱ ባላንስ አድርጎ የማይሰራ። ሰላም ቤተሰብ እንዴት ናችሁልኝ? ሼር ሰብስክራይብ እስኪ አድርጉልኝ፣ ላይክም እያደረጋችሁ አበረታቱኝና ያው አልሰራሁበትም አበረታቱኝ ግን እና ዛሬ የሆነ ሚዲያ ላይ ምን አየው መሰላችሁ? ያው ማን የሚባለው መሰላችሁ? ሶፎንያስ የሚባለው ግቡና ሰርች አድርጋችሁ ፈልጉና እዩትና ያው የሚያቀርባቸው ሰዎች በጣም ግርም የሚሉ ያው ከሃይማኖትም ከምንም ወጣ ያሉ ናቸው። ዛሬ ደግሞ እኔ ብዙ እንኳን አልከታተለውም፣ ግን ሳይ አዳም ሔዋንን ሲያገኛት ልጃገረድ አልነበረችም ማለትና እሱም ደግሞ ልጃገረድ ያልሆነችበት ምክንያት ሔዋን ከዛ ከአሳቹ ከእባብ ወይ ደግሞ በድሮ ከሰይጣን ጋራ የሆነ እንትን አድርጋ አይደለ የተሳሳተችው፣ በዛ ምክንያት ነው። እና ምን አለች? እንደውም የበኩር ልጆቿ ራሱ የአዳም አይደሉም ማለች። የሰይጣን ማለት የእባቡ ነው። እና በዛ ምክንያት ለአዳም የተሰጠችው ሔዋን ልጃገረድ አይደለችም። እንደው ይገርማል እኮ እውነት። ያው የሰው ልጅ ከኖረ በህይወት ከኖረ ጤና ከተሰጠው እድሜ ደግሞ ለሶሻል ሚዲያ በጣም የምናያቸው በጣም ብዙ ነገር አሉ፣ ግርም የሚሉ ማለት ነው። እንዲህ ወጣ ያሉ ትምህርቶች። በእርግጥም ደግሞ በአሁን ጊዜ ደግሞ እውቀትም ስለሌለን የመጣው ማዕበል ሁሉ ነው የሚወስደን። የመጣው ማዕበል ይወስደናል። ሰው ሲናገር እውነት ይመስለናል። ከአሁን በፊት በጣም ብዙ አቅርቧል ይሄ ልጅ እነ ፍቅር ሲዝም ማስተዋወቅ ነው እንግዲህ። አላቅም ያው አላማው ምን እንደሆነ ባላቅም፣ ግን ያው ትውልዱ ደግሞ እኛ ደግሞ እውቀት የለን የመጽሐፍ ቅዱስ እና ከመጽሐፍ ቅዱስ ውጪ ነው የምታወራው ልጅቷ ማለት ነው። ልጅቷ አይደለችም፣ ትልቅ ሰው ናት፣ ግን የህግን ባለሙያ ናት። እኔ ገርሞኝ ነው ያመጣሁት። እና የሰው ልጅ መጽሐፍ ቅዱስ በክፉ ቀን ማለት በክፉ ቀን እንድንዋጋበት የመጽሐፍ ቅዱስ ትጥቅ እንዲኖረን የእግዚአብሔር ቃል ያዛል። ማለት እንድንታጠቅ በቃሉ። አንድ ጊዜ ጌታ ኢየሱስ ክርስቶስ 40 ቀን ከጾመ ከጸለየ በኋላ ሰይጣን ወደ ምድረ በዳ ወሰደውና ፈተነው እና እንደ ተራበ ስለሚያውቅ ወሰደውና አንተ እውነት የእግዚአብሔር ልጅ ከሆንክ ይህንን ይህንን ድንጋይ እንጀራ አድርግ፣ ዳቦ ሁንልኝ በለው እና ዳቦ አድርገው አለው እና ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል አለው እና ጌታ ኢየሱስ ክርስቶስ ቃሉን በቃል ነበር የሚሽረውና ጥቅስ እየጠቀሰ ነው ሰይጣን። አሁን ላይ ጥቅስ እየጠቀሰ ትውልዱን ገደል ይዞ እየገባ ያለው በአሁን ጊዜ ነው። ጥበብ ይመስለናል፣ ግን ጥበብ አይደለችም። በአሁን ጊዜ እግዚአብሔርን መፍራት ሞኝነት ይመስላል። ከክፉ መራቅ ሞኝነት ነው በዚህ ጊዜ ይመስላል። በፍየሎች ዘመን በግ ሆነህ አትገኝ ይልሻል የሰይጣን ጅንጀና፣ ወይም ደግሞ ምንድን ነው እያሳሳቀ ገደል እየከተተን ነው። እና እየመጡ እንደዚህ አይነት ነገር ከእግዚአብሔር ውጥት ያለ ነገር እና አብዛኝ ኮሜንት ላይ ምን አለበት ብትነግሪ፣ በቃ ዘንድሮ አብረን ብናብድ ይባላልና ልክ ነው። እግዚአብሔር የዲሞክራሲ አምላክ ነው። እንደፈለግን ልንኖር ተሰጥቶናል። ሰው የፈቃዱ ነው፣ እንደ ፈቃዳችሁ ነው፣ እንደፈቀዳችሁ ነው። እግዚአብሔርን መፍራት ካለብን እግዚአብሔርን እንፈራዋለን። እማንፈራውም ከሆነ እሱ ተከብሮ ይኖራል በዙፋኑ ላይ፣ ማንም አይነቀንቀውም ዙፋኑን። እና ብናመልከው ብንፈራው ጥቅሙ ለኛ ነው። ባናመልከው ባንወደው እሱ ከዙፋኑ ላይ የሚነቀንቀው ነገር የለም። እና አንድ ጊዜ የሆነ አገልጋይ ሲሰብክ አለችና ጳውሎስና ሲላስ ሆነው ታስረው
በወንጌል ምክንያት ታስረው ልክ ሲዘምሩ የወህኒ ቤቱ ተናወጠ እና እግዚአብሔር በዛ መካከል በእነሱ ላይ ነበር እና አገልጋዩ ሲሰብክ አለች። አገልጋዩ ሲሰብክ ስለ እነሱ ስለ መጽሐፍ ቅዱስ ሲናገር በቃ ተመሰጠ። ስለ መጽሐፍ ቅዱስ ሲናገር ተመሰጠ። እነሱ በሰሩት ታሪክ እሱ ምን አገባው? እና ለዚህ ወንጌል አባቶቻችን በሰይፍ እስከ መቀላት፣ በዘይት እስከ መቀቀል ድረስ፣ በአንበሳ እስከ መበላት ድረስ ያው የሚወዱት ይወዱታል፣ የማይወዱት ይተውታል። በእርግጥ ሁሉም ሰው እግዚአብሔርን ይወዳል ማለትም አይደለም። ግን እግዚአብሔርን መፍራት ይህን ያክል በቃ ማለት ሰው ሰለጠነን ብለን ሰይጣን እየሆንን ነው እና ግን እግዚአብሔር ባለ ብዙ ምሕረት ነው። በጣም ይገርመኛል እውነት የሰው ልጅ ማለት ነው። ሰው እግዚአብሔር ዝቅ ብሎ ምድርን ሲያት ያው ከኛ ጋር ነው። ምን እንደምንሰራ ያውቃል፣ ምን እንደምናረግ ከስትንፋሳችን በላይ እግዚአብሔር ለኛ ቅርብ ነው እንደሚለው መጽሐፍ ቅዱስ በጣም ቅርባችን ነው። ግን በቃ በሰማይ በዙፋኑ ላይ ሆኖ እኛን ሲመለከት እንደው ምን ሊሆን እላለሁ አንዳንድ ጊዜ ማለት ነው። የምናደርገው ነገር ማለት እግዚአብሔር በአምሳያው ነው የፈጠረን እሱን እንድንመስል። ምን መስለው ደግሞ በመልካችን ሳይሆን በባህሪያችን ነው። አሁን ለምሳሌ እናንተ ልጅ ወለዳችሁ። እኔ ለምሳሌ ልጆች አሉኝ። እንደው ምሳሌ ነው የምነግራችሁና ልጆች አሉኝ፣ ወልጃለሁ። በጣም ብዙ ዋጋ ከፍያለሁ፣ አሳድጊያቸዋለሁ። በጣም ህይወቴን፣ ዘመኔን፣ ልጅነቴን፣ ሁሉ ነገር ለእነሱ ነው የሰጠኋቸው። እንግዲህ ከእግዚአብሔር ተካከላለሁ ማለት አይደለም፣ ግን እንዲሁም ምሳሌ ነው እና እነኚህ ልጆች ልክ እኔ በምደክምበት ወይ ደግሞ የሆነ ሰዓት ላይ ለሌላ ሰው ሄደው ቢያገለግሉ ምን ያክል ነው የሚሰማኝ? እና እግዚአብሔርም እኛን ልክ ሰማይና ምድርን ሲፈጥር እግዚአብሔር ሰማይ ና ነው ያለው እና ሁሉንም በቃሉ ነው የፈጠረው። መጽሐፍ ቅዱስ እንደሚለው ማለት ነው። ሁሉም በቃሉ ነው የተፈጠረው። ይህን የሚያክል ግዙፍ ሰማይ፣ ይህን የሚያክል ምድር ና ሲለው ጠርቶ ያመጣው ይሄ ያለው ከሌለው ዓለም ላይ ነው በቃሉ ተጠርቶ የመጣው እና እግዚአብሔር ግን በሰባተኛ ቀን አረፈ የሚለው ልክ እኛ በስድስተኛ ቀን የተፈጠርነው እግዚአብሔር ለእኛ ነው ዝቅ ማለት የጀመረው። ለምን እንደው ታውቃላችሁ? እግዚአብሔር ሰውን ሲሰራ አፈርን ወስዶ ነው ከአፈር የተሰራ ነው እና እግዚአብሔር ለእኛ ነው ዋጋ የከፈለው። ከዛ በኋላ ደግሞ በአዳምና በሔዋን ምክንያት ሞት ወደ ዓለም ገባ። በአንዱ በአዳም ምክንያት ሞት ወደ ዓለም ገባ ይልና ከዛ ሞት መካከል ግን እኛን ለማውጣት ደግሞ ድጋሚ ኢየሱስ ክርስቶስ ሰው ሆኖ ለእኛ የእኛን መልክ መስሎ መጣና በጣም ብዙ ዋጋ የተከፈለልን ልጆች ነን እና እኛ ደግሞ ዛሬ ሌላ ስናመልክበት ያው የኋላ የማጣሪያውን ፊት አለ። ያው አሁን እንደፈለግን ልንሄድ እንችላለን። መንገድ ተሰጥቶናል። ስንፈልግ በጠባቡ ስንፈልግ በሰፊው መሄድ እንችላለን እና የኋላ ደግሞ ማጣሪያውን ፊት አለ። ያኔ ደግሞ ማጣሪያ ይመጣል እና እግዚአብሔር ልጆቹን በቅፉ ሲያስገባ እንደፈለግን የምንኖረው እኛ ደግሞ ያው ታውቁታላችሁ። እና የሴትየዋ ንግግር ገርሞኝ ነው ማለት እግዚአብሔር ሁሉንም ህይወቴን ኮንትሮል እንዲያደርገው ምናምን አልፈቅድም ማለት በዚህ በጥቁር ከበር የተሸፈነ ውስጡ ያለው ምናምን እያለች ያው ከመጽሐፍ ቅዱስ ውጭ ያለ ትምህርት ነው ታስተምረው እና ያው ነገሩን ለማለት ነው እንጂ እኔ ብዙ እውቀት ኖሮኝ አይደለም። ግን ገርሞኝ ነው። ከምንም በላይ ደግሞ እየገረመኝ ሔዋን ከሰይጣን ጋራ አብራ አድራ የበኩር ልጆቿ እንኳን የአዳም አይደለም ማለት ከሰው አይደለም የወለደቻቸው እና ለዛ ይሆን ሰው ሰይጣን ማለት የሰይጣንን ባህሪ የያዝ ነው ለዛ ይሆን እና ያው የእነሱ ዘር ስለሆነ ነው። እግዚአብሔር አምላክ እንድንፈራው የጥበብ መጀመሪያ እግዚአብሔርን መፍራት ነው። ከምንም በላይ ደግሞ ይቺ ዓለም እንደሆነች እንደምታዩት እየቀረች ነው፣ ትቀራለች። እኛም ትተናት እንሄዳለን።
እግዚአብሔር ያስበን በምህረቱና ሶፊ የሚያቀርባቸው ሰዎች በጣም ድንቃ ድንቅ መሆን አለባቸው እና በጣም ይገርማሉ። እነ ፍቅር ሲዝም አላቅም ብቻ ልጁ ሃይማኖትንም ባላቀው እንግዲህ ሲዘምር አውቀዋለሁ እና እግዚአብሔር አምላክ ምህረት ያደርግልን። እሱን እንድንፈራው እንድንወደውና እንድናመልከው የሰማይ አምላክ እግዚአብሔር ይርዳን። በበጎች ዘመን ፍየል አትሁን የሚባለው ተረት በእኛ ላይ አይሰራም። እግዚአብሔር የትህትናን ልብ ይስጠን፣ ዝቅ የምንልበትን አቅም ይስጠን። ፍቅር በጠፋበት ዘመን እኛ ትክክለኛ አፍቃሪ ወይንም ትክክለኛ ትሁት ሰዎች ያደርገን ብዬ እመኛለሁ። እኔ የምመኘውን ማለት ነው። ማለት ክፋት መጣና ክፋት ያው ቤታችንን አሸዋ ላይ መስራት የለብንም። ቤታችንን መስራት ያለብን አለት ላይ ነው። አለቱ ማዕበልም ሲመጣ ወጀብም ሲመጣ አይነቀንቅም። ስለዚህ መሰረታችን እግዚአብሔር ላይ ከሆነ ምንም አይነካንም ማለት ነው እና እወዳችሁ